መሲ ግን በጣም አልተዝረከረከችባችሁም? ቤተሰብ ቆይ ግን ምን አስባ ነው እንደዛ አይነት ውድ ነገር አምኖ ከሷ ይቀመጥ ወይም ደግሞ ከሷ ጋር ቢሆን የተሻለ ነው ብሎ ስጦታ ትልቅዬ ስጦታ ቢሰጣት እየተዝረከረከች ከእጇ ይዛ ትቀመጣለች እንዴ? ወይንም አልይዝም እኔ ጋር መቀመጥ የለበትም በቃ አልፈልግም፣ ይህ ነገር አንድ ቀን ከታየብኝ ለእኔም ለአንተም ችግር ይፈጥራል ማለት ሲገባት እምቢ ብላ ለሱ መመለስ ሲገባት፣ ያለበለዚያ ደግሞ የተሰጣትን ስጦታ በጥንቃቄ መያዝ ሲገባት እንዴት ከመጽሐፍ ጋር ታስቀምጣለች? እኔ ምን አይነት አስተሳሰብ እንዳላት አላውቅም። መሲ በጣም ነው ያበዛችው፣ በጣም ነው የተዝረከረከችው በአሁኑ ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለቻናሌ አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። ነባር ቤተሰቦች ቪዲዮውን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ዛሬ ቤሉል በዛሬው ፓርት ላይ ቤሉል በጣም ትልቅዬ ነገር ሰርቷል። ሌላው ደግሞ በጎን በኩል ደግሞ እንግዲህ ኑኑ ጋር ያለውን ግንኙነት እየቋጨው ይመስለኛል። መናገር የሌለበትን ንግግሮችንም እየተናገረ ነው። አዎ አትመጠኝም፣ እኔና አንቺ በጭራሽ አንመጣጠንም ብሏታል። እንደዚህ መናገር ነበረበት ወይ? አልነበረበትም። ግን ኑኑ ይገባታል። ሲጀመር ይህም ሲያንሳት ነው። ኑኑ ለምታደርገው ነገሮች፣ ለምትጃጃልበት መጃጃል እኔ የኑኑን ጅልነት እስካሁን ድረስ አይቼው አላውቅም በየትኛውም ድራማ። ደራሲው ምን እንደነካው አላውቅም። ሁሉም ድራማ ላይ ተጎጂ ሆና ነው የምትሰራው። ለምንድን ነው ቤተሰብ? ሌላም ድራማ አለ፣ አደራ ድራማ ላይ አሁን እሷ በጣም ተጎጂ ሆና ነው የምትሰራው እና በጣም ያው ምናልባት ይሄ ካራክተር ስለሚሄድላትም ይሆናል አላውቅም። ለማንኛውም ውድ ቤተሰቦቼ ኤልሹ በዚህ ልክ ዋጋ እያስከፈለቻት ነው ያለችው። እኔ ለወንድሜ ነግረዋለሁ፣ ከወንድሜ ጋር ያለውን ነገር በፍጹም ችግር የለውም ተይው እያለቻት ነው። ነገር ግን ከወንድሟ ጋር ስላለው ግንኙነት ብቻም ሳይሆን ከቤሉል ጋር ያለው ግንኙነት ሲቀር ይቀራል፣ ችግር የለውም። ግን ከቤተሰቦቿ ጋር እየተፈጠረ ያለውን ነገር ሊገባት አልቻለም። እንግዲህ ከዚህ በፊት ከነበረው አይታችኋል። እናቷ አይንዬ በጣም ከሚገባው በላይ እየተቆጣቻት ነበር። አብዳባታለች። ከአሁን በኋላ እንደዚህ ካደረግሽ እገልሻለሁ፣ አንቺ ወራዳ አዋረድሽን ምናምን እያለች በጣም ብዙ ነገር ትናገራል ነበር። እሱ ብቻም ሳይሆን ከቤሉል እግር ወድቃ እባክህን ልጅን ተውልኝ፣ ከልጄ አጠገብ አትድረስ፣ አንተና እሷ በምንም ልትመጣጠኑ አትችሉም ብለዋለች። ያው እሱ በሰዓቱ ምንም አልተናገራትም። ምክንያቱም እኔ አሁን ብናገርሽ መቀያየም ይሆናል፣ ሌላ ቃላትን መናገር አልፈልግም ብሎ ትቷታል ማለት ነው። ነገር ግን በዛሬው ዕለት እንግዲህ ቤሉል ከወይዘሮ ሄለን ክላስ ገብቶ የሚፈልገውን መረጃ ወስዷል። አንደኛ ፋይል፣ ሁለተኛ ያ አዶናይ እንትን ሲልበት የነበረው ምንድነው ድምፅ እየቀረጸ ምናምን ሲይዝበት እንደነበረው አይነት አግኝቷል። የኑኑን ስልክ አግኝቷል። ሁሉንም ወስዶታል። እንግዲህ ፋይሉ ምንድን ነው ያለበት? አንደኛ ያው እሷ ክላስ ብዙ ፋይል ስላለ እኔ አንደኛ የምጠረጥረው ኑኑ ካስታውሳችሁ ኑኑ ኤችአይቪ ሳይኖራት ኤችአይቪ በሽተኛ ናት ምናምን ተብሎ ተጽፎበት የነበረው ፋይል ሊሆን ይችላል። ምክንያቱም አሁን መሲ የጠፋት ፋይል እንደዛ አይነት ፋይል አይደለም። ወረቀቱ ትልቅ ነው። መሲ የጠፋት ፋይል ግን ትንሽ ነው፣ እንደዚህ ትልቅ አይደለም። ስለዚህ መሲ የጠፋት ፋይል ነው ብዬ በፍጹም አላስብም። ግን ከዛ ድምፅ ከሚቀዳው ብዙ ነገር ያገኛል ብዬ አስባለሁ። ወይም ደግሞ የአባቱ ገዳይ ማን እንደሆነ ይደርስበታል ይሆናል ብዬ አስባለሁ። ሌላው ውድ ቤተሰቦቼ አባቴን እያታለልሽው ነበር፣ አንቺ አባቴን ስትጫወችበት ነበር። ስለዚህ ከአባቴ ተደብቀሽ ምንድነው ስታደርግ የነበረው? በራሴ ጊዜ አጣርቼ እደርስበታለሁ ብሏታል። በጣም ነው የደነገጠችው። እንግዲህ ከክላሷ ገብቶ ፖርሷን በርብሮ ምናምን እንደውም ልትማታ እጇን ስቃጣ አልተሳካላትም። ያው እጇን ንቅ አድርጎ ይዟታል ማለት ነው። ከዛ በፊት ግን በጣም እየተከታተላት ስለነበር እንግዲህ ከልጇ ክላስ ገብታ ልጇን ወንድምሽን አሳርፊልኝ፣ ወንድምሽ እየተከታተለኝ ነው፣ ሌላ ነገር ውስጥ ሳንገባ ብታሳርፊልኝ ይሻልሻል፣ ምን እንዳደረግኩት አላውቅም፣ ነገር ግን እየተከታተለኝ ነው፣ መውጫ መግቢያ አሳቶኛል፣ አርፎ እንድቀ
እንዲቀመጥ ንገሪልኝ ብላታለች። ለልጇ ግን እኔ እንደዚህ እየሰራው ነው፣ ስለዚህ ለዛ ነው የሚከታተለኝ ብላ ለምን አትናገርም ነበር ታዲያ? መጥፎውን ነገር ለልጇ ትናገራለች ማለት የእሷ መልካም እንደምትናገር ለልጇ እንደምትሰራ ለልጇ ትናገራለች። ነገር ግን በጎን በኩል አባቷን የገደለችው እሷ እንደሆነች እንኳን አታውቅም። ስለዚህ አሁንም ቤሉልን እኔ እፈራለታለሁ። በነገራችን ላይ ያው እሷ ለገንዘብ ስትል አቶ ቶማስን የገደለች ሴትዮ ዛሬ ለቤሉል ርህራሄ የሚባል ነገር አይኖራትም። እንደውም በራሴ ጊዜ ከእጅህ ገባህልኝ፣ በቀለበቴ ውስጥ ገብተሃል እያለችው ነበር። ያም ሆነ ይህ እሱን እንግዲህ ወደፊት የምናየው ይሆናል። እንግዲህ ከቤሉል ጋር ግብ ገጥመዋል። የአባቱ ገዳይ እሷ እንደሆነችም እንግዲህ ሳይጠረጥር አይቀርም። በተለይ ከዛ ድምፅ ከሚቀዳው መረጃ እዛ ብዙ ነገር ያገኛል ብዬ አስባለሁ። ፋይሉንም እንደዛው እንግዲህ ፋይሉ የኑኑ ኤች.አይ.ቪ ያለባት የተባለው ካልሆነ ሌላ ከሆነ ብዙ ነገር የሚያገኝበት ይሆናል። እሱን እንደወሰደባት በተለይ ፋይሉን እንደወሰደባት የምታውቀው ነገር የለም። ስለዚህም እንግዲህ ልመታው ስትል እጇን እንቅ ያደርጋታል። የዛ ጊዜ ደግሞ ልጅቷ እየሮጠች ትመጣለች። ልጅቷ እየሮጠች መጣ ያው ታስተላቸዋለች። ምን አድርጋት ነው እናቴ፣ ምን አድርጋት ነው፣ ምን እያደረጋችሁ ነው ብላ እንግዲህ ያው ለጊዜው ከእናቷ ፊት ነበር ወይም ከእናቷ ጎን ነበር የቆመችው። ግን አሁን ኤልሹ ከእናቷ ጎን መቆም ነበረባት ወይ ካላችሁኝ አላቅም። የተረዳቸው ነገር ስለሌለ እርግጠኛ ነኝ ከእናቷ ጎን ነው የምትቆመው። ያው አሁን እሱም ወንድ ስለሆነ ጫን ብሎ ስለሚከታተላት ምናምን ያን ያክል ልትረዳው አልቻለችም። እናቷ በውሸት እየሞላቻት ስለሆነ አሁን ለጊዜው ከእናቷ ጎን ቆማለች። እና እናትየውም ከጎኔ መቆም አለብሽ፣ እኔ ውሸትም ቢሆን የምናገርሽን ሁሉ አዎ እንደዚህ ነው ያልሽ፣ እኔ ከሌለሁበት ቦታ እኔ በሌለሁበትም ሰው ቢጠይቅና ሰው ቢያነሳ አዎ እዚህ ቦታ ናት እያልሽ መዋሸት አለብሽ ብላታለች። እና ልጅቷም አሁን ኃይለኛ ውሸታም እንድትሆን አድርጋታለች። ሌላ ውድ ቤተሰቦች እንግዲህ ከገጠር ያሉት ወይም ደግሞ ልጆቻቸውን እየወሰደች ልጆቻቸውን ጉልበታቸውን የምታዝበዘብዛቸው ሰዎች እንግዲህ እየመጡ ነው፣ እየተከታተሏት ነው። ሰሞኑን ያው መጥፋት ጀምራለች። ከቤት ውልቅ ብላ ውላ ማታ ሰው ሊተኛ ሲል ነው እየመጣች ያለችው። ለዚህ ተባባሪዋ ደግሞ አይንዬ ናት። አይንዬ ምንም የምታውቀው ነገር ስለሌለ እሷን ሰው ከደወለና ሰው እኔን ከጠየቀኝ የማውቀው ነገር የለም፣ የት እንዳለች አላውቅም ብላታለች። ወይዘሮ አይንዬም እሷ የምትላትን ነው እያደረገች አለችው። ስለዚህ አሁንም ቢሆን ተመልሼ እሄዳለሁ። ተመልሼ ብሄድም ያው ከሰው ከጠየቀሽ የለችም አላቅም በይ ብላለች። ሰው እየተከታተላት እንደሆነ በደንብ ጠንቅቃ ታውቃለች። ግን ይህን ወንጀሏን እስካላቆመች ድረስ አሁን ከዚህ ችግሯና ከዚህ መከራዋ ትወጣለች ወይ ካላችሁ መቼውንም ቢሆን አትወጣም። ያደረገችው ነገር በጣም ቀላል አይደለም። የሰውን ልጅ በህይወት እያለ በዚህ ደረጃ ህፃናቶችን በተለይ ህፃናቶችን በህፃናት ነብስ መጫወት፣ በህፃናት ጉልበት መጫወት፣ ህፃናትን ማምጣት፣ መሸጥ፣ መለወጥ አስባችሁታል? ልክ እንደ ዕቃ ህፃናትን እየሸጠች እየለወጠች ነው የምትጠቀመው ማለት ነው። ስራዋ እንደዛ ነው። የእሷ ጨካኝነት ደግሞ የተለየ ነው። የሰው ነብስ ከማጥፋቷ ይበልጥ እንግዲህ አስባችሁታል? የአዶናይን አባት የገደለች እሷ ናት። አቶ ቶማስን የገደለች እሷ ናት። እሱ ብቻም ሳይሆን ሌላ የሚያጠፋችው የሰው ነብስ ይኖራል። ይህም ሁሉ አልበቃት ብሎ ገጠር እየሄደች የድሃን ልጅ እያመጣች በህፃናት እቃቃ የምትጫወት ሴትዮ ናት። ይህም ሁሉ ወንጀሏን ማንም አያውቅባትም። ምናልባትም ከቤሉል የተሻለ አዶናይ ሳይደርስባት አይቀርም፣ ወይም ሳይጠረጥር በደንብ አድርጎ ሳያውቅ አይቀርም ምን እየሰራች እንደሆነ። ከአዶናይ በቀጠለ ምናልባት ያ ጆ የሚባለው ልጅ የኤልሹ ጓደኛ የሆነ የተወሰነ ስራዋን ሊያውቅ ይችላል። ሌላው እንግዲህ ቤሉል ነው። ቤሉል ምናልባትም እንደምንም ብሎ የአባቱን ገዳይ ይደርስበታል ብዬ አስባለሁ። ለምን እንደዛ እያደረገች እንደሆነ፣ ለምን ይህንን ነገር እንደምትሰራ ከደረሰበት አንድም ቀን አያሳድራትም፣ ይገላታል ብዬ አስባለሁ። እንደውም አዶናይ አዶናይ የእሷ ማንነት አውቆ ከሚገላት ይልቅ ቤሉል ቶሎ ደርሶ እንዳይገላት ነው የምፈራለት። ከዛ ባለፈ እንግዲህ ያው እያሳደዷት ነው፣ ከዛም ከዚህም እያሳደዷት ነው ያሉት። ሌላው በጣም የሚያሳዝነው እና አሁንም ጅልነቷ ሊለቃት ያልቻለው የዋህነቷ፣ ሞኝነቷ በራሷ ህይወት ላይ እየፈረደባት ያለው ኑኑ ናት።
ኑኑ እንግዲህ ቤተሰቦች ጋር እየተጣላሁ ነው፣ ቤሉልም ቢሆን ላናግረው ብል እምቢ ብሎኛል። ስለዚህ እኔ ካሁን በኋላ ማቆም አለብኝ አልፈልግም ብላ ብትላትም አንቺ እንዴት እንደዚህ ታደርጋለሽ? መጀመሪያውኑ ለምን እምቢ አልሽኝ? በቃ ይሄንን ነገር እኮ ወስነን ገብተንበታል። እባክሽን ሌላ አማራጭ የለኝም። አንቺ ነሽ ካጠገቢ ያለሽው። ኧረ እባክሽ ተይ እንጂ አሁን እንደው ከልቧ ነው ኤልሹ ኑኑን አንቺ ነሽ ካጠገቢ ያለሽኝ ከአንቺ ውጭ ማንም የሚረዳኝ የለም የምትለው። ኑኑ ግን አይገባትም። ምን አይነት ድንጋይ ራስ ናት? በዛ ላይ እኮ መሲ መክራት አለች። ተይ ኤልሹ በጭራሽ ለአንቺ መልካም ነገር አታስብም፣ መቼውንም ቢሆን ልታስብ አትችልም ብላታለች። አይገባትም። ምን አይነት ድንጋይ ራስ ናት? ቤተሰብ ለማንኛውም ይሄ ነገር አሁንም ሊገባት አልቻለም። አረ በጭራሽ እንደዛማ አታድርጊ፣ ወንድሜን እኔ እንደምንም ብዬ አስረዳዋለሁ። በቃ ችግር የለውም፣ አንቺ ብቻ ይህን የጀመርነውን ነገር ጥግ አድርሽልኝ እንጂ ሌላው ምንም በኔ ተይው ብላ አሳምናታለች። እንግዲህ እዛ ሆና እንድደውል አድርጋ እንድታገኘው አድርጋታለች። ቤሉልም ላስረዳህ እባክህን ስለተፈጠረው ነገር ልንገርህ ብትለው ቤሉልም ጭራሽ ቦታ ሊሰጣት አልቻለም። እኔ እና አንቺ አንመጣጠንም በጭራሽ፣ በንግግርም ልንግባባ አንችልም፣ በሌላም ቦታም ቢሆን ወይም በሌላም ነገር ልንግባባ አንችልም። እኔ እና አንቺ በጭራሽ አንመጣጠንም። መጀመሪያውንም ተሳስቼ ነው፣ መጀመር አልነበረብኝም ነው ያላት። ደግ አደረጋት፣ በራሷ ስህተት ነው። ከዛም ከዚህም ወንድ ጋር እየታየች ደግሞ ከቤተሰቦቿ ራሱ በጣም በጥሩ አይን እንዳትታይ ራሷን አድርጋለች ማለት ነው። እንግዲህ እናቷ በጣም ተቆጣ ተናዳባት፣ እባክሽን ተይ ተብላ ተለምና ማታ እንደዛ ተለምና፣ ወንድምየውም እንዳትናገራት በቃ እንዳትመታት ብላ እንግዲህ አይንዬ በጣም እያለቀሰች ነበር ካያችሁ ማለት ነው። እና በጭራሽ አንተ አትናገራት፣ እኔም አድርገውን አደርጋለሁ በቃ ዝም በል ብለዋለች መኮንንን ማለት ነው። እሱም እሺ በቃ አንቺ ዝም በካልሽኝ ዝም እላለሁ ብሏታል። ከዛ እንግዲህ በማግስቱ ደግሞ ከሌላ ወንድ ጋር ይዟታል ማለት ነው። አስባችሁታል? እንግዲህ የራሷ ወንድም ነው የያዛት። ይሄ ነገር እንደሆነ ያደረገው ማን ነው? ኤልሹ ናት። ለኤልሹ ስትል ነው። ለኤልሹ ስትል ምን ያክል ራሷን አሳልፋ እየሰጠች እንደሆነ እች ልጅ ሊገባት አልቻለም። ወንድምየው መኮንን ይህንን ነገር አያውቅም። ማንም ቢሆን ሲጀመር ቤሉልም ሆነ መኮንን ይህንን ነገር አያውቁም። የሚያውቁት ነገር የለም። እንግዲህ ወንድምየውም ከሱ ጋር ቁጭ ብላ አበባ ሲሰጣት አበባ ስትቀበል ጆሮዋ ላይ ሲያደርግላት፣ ያው እሷ ባትፈልግም በግዷ ቢሆንም ለኤልሹ ብላ ቢሆንም እያደረገች አለችው። ነገር ግን እዛ ላይ ወንድሟ ፊት ለፊት አግኝቷታል፣ አይቷታል። ሶ ምንድን ነው ያደረገው? አንድ ጊዜ በጥፊ ጮህ ሰጣት። ምን እያደረግሽ ነው? ትናንትና ማታ እንደዛ ስትመከሪ ስትዘከሪ አምሽተሽ ዛሬ ከሌላ ወንድ ጋር እንድትያዣለሽ እኔ በአይኔ አየሁሽ። አሁን ምንድን ነው የምትመልሽልኝ ነው ያላት። እሱ ልክ ነው። እዛ ቤት ከአዶናይ ጋር አንድ ጊዜ ከአዶናይ ጋር አንድ ጊዜ ከቤሉል ጋር አንድ ጊዜ ደግሞ ከዚህ ከጆ ጋር ያው ሌላ ቀጣይ ከመጣ ደግሞ ከዛኛው ጋር ትገኛለች ማለት ነው። አንዳንድ ጊዜ ራሳችንን ማስከበር ሳንችል ስንቀር እንደዚህ ወርደን በሁሉም አይን ወርደን መሬት እንገኛለን እና ማንኛውም ሰው ራሱን ግዴታ ማስከበር አለበት። የተገኘውን ወይም ደግሞ እንደዚህ ያደርጉልን ስለተባለን ብቻ ማድረግ አለብን ብዬ አላስብም። ለማንኛውም እኔ እዚህ ላይ ያበቃለሁ። ማሮችዬ ላይክ ማድረጋችሁን አትርሱ። ወዳችኋለሁ።